ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በጠለምት ተከዜ ጫፍ የድሮን ጥቃት ተፈጸመ። ኢትዮጵያ ላይ ዳግም ጦርነት የለኮሱ ህወሓት እየተገረፈ ነው። የኢትዮጵያ አየር ኃይል በቅርቡ የታጠቃቸውን እጅግ ዘመናዊ ድሮኖች በመጠቀም በጠለምት የድሮን ጥቃት መፈጸሙ ታውቋል። በምስራቅ ጠለምት ምድር ሐምሾ ሶስቱ ቀበሌ መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ ውጤታማ የድሮን ድብደባ አድርጓል። እንደ ምንጮች ገለጻ ጥቃቱ በቲዲኤፍ ላይ ከባድ ኪሳራ አድርሷል። ህወሓት አሁንም በተለያዩ ግንባሮች ውጊያውን ቀጠለ ሲሆን መከላከያም በብርቱ ክንድ እየመከተ ነው። በዚህ ውጊያ ህወሓት ዋነኛ ኢላማ ወልቃይት መሆኑ ሲታወቅ፣ ኮሎኔል ደመቀ ዘውዱ ደግሞ ትናንት ከላያችን ላይ አሽቀንጥረን የጣልነው የባርነት ቀንበር ተመልሶ ሲመጣ እጃችን አጣጥፈን አንጠብቀውም ብለዋል። ዛሬ ትናንት አይደለም፣ በሚገባ ተደራጅተናል፣ ታጥቀናል፣ ተከዜ በሚፋጅ በእሳት ታጥሯል ብለዋል። በመረጃችን ተካቷል። በሌላ በኩል ህወሓት ትናንት በከፈተው ተኩስ የቡድን ከፍተኛ አመራሮች በመከላከያ ተማርከዋል። የተማረኩት ከፍተኛ አመራሮችም ወደ አማራ ክልል ሰርገው እንዲገቡ የተደረገው በበላይ አመራሮቻቸው በተሰጣቸው የሐሰት የተስፋ ቃል መሆኑንም አጋልጠዋል። ምርኮኞቹ በሰጡት መረጃ የበላይ አመራሮቻቸውን በኤርትራ ካሉ የፋኖ አመራሮች ጋር ሙሉ ስምምነት ላይ ደርሰናል፣ መንገዱ ክፍት ስለሆነ በሰላም ግቡ፣ እንቅፋት የሚሆንባችሁ ካለ ግን እርምጃ ውሰዱ የሚል መመሪያ ሰጥቷቸው እንደነበረም አስታውቀዋል። ሰሙታላችሁ። የፈረንጆቹ 2026 ዓመት ከገባ አንድ ወር ባልሞላ ጊዜ ውስጥ የስድስት ሀገራት ከፍተኛ ዲፕሎማቶች ወደ ኢትዮጵያ መጥተዋል። ሊገባደር ጥቂት ቀናት በቀሩት የፈረንጆቹ ጥር ወር ዛሬ አዲስ አበባ የገቡት የአሜሪካ ምክትል የውጭ ጉዳይ ሚኒስቴር ክሪስቶፈር ላንዳውስ ጨምሮ ጀርመንና ቻይና የውጭ ጉዳይ ሚኒስቴሮቻቸውን ወደ ኢትዮጵያ ልከዋል። ለመሆኑ የዓለም መሪዎች ወደ ኢትዮጵያ ያመላለሳቸው ጉዳይ ምንድን ነው? እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምትሰሙት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችን እናመራለን። ህወሓት ለወራት ሲፎክር ከርሞ ትናንት ኢትዮጵያ ላይ ጦርነት ከፍቷል። መከላከያም ሳይውል ሳያድር ምላሹን መስጠት ጀምሯል። ከህወሓት ኩረራ ጋር በተገናኘም በጠለምት ተከዜ ጫፍ የድሮን ጥቃት ተፈጽሟል። ኢትዮጵያ ላይ ዳግም ጦርነት የለኮሱ ህወሓት እየተገረፈም ነው። የኢትዮጵያ አየር ኃይል በቅርቡ የታጠቃቸውን እጅግ ዘመናዊ ድሮኖች በመጠቀም በጠለምት የድሮን ጥቃት መፈጸሙም ታውቋል። በምስራቅ ጠለምት ምድር ሐምሾ ሶስቱ ቀበሌም መንግስት በህወሓት ኃይሎችና ጦር መሳሪያዎች ላይ ውጤታማ የድሮን ድብደባ አድርጓል። እንደ ምንጮች ገለጻ ጥቃቱ በቲዲኤፍ ላይ ከባድ ኪሳራም አድርሷል። ህወሓት አሁንም በተለያዩ ግንባሮች ውጊያውን የቀጠለ ሲሆን መከላከያን በብርቱ ክንድ እየመከተ ነው። ህወሓት በዚህ ጦርነት ሻዕቢያና ግብፅን ከጀርባው አሰልፎ የባንዳነት ተልዕኮውን እየተወጣ ሲሆን መከላከያና አየር ኃይሉ በሚገባው ቋንቋ እያናገረውም ይገኛል። በዚህ ውጊያ ህወሓት ዋነኛ ኢላማው ወልቃይት መሆኑ ሲታወቅ፣ ኮሎኔል ደመቀ ዘውዱ ደግሞ ትናንት ከላያችን ላይ አሽቀንጥረን የጣልነው የባርነት ቀንበር ተመልሶ ሲመጣ እጃችን አጣጥፈን አንመለከተውም ብለዋል። ዛሬ ትናንት አይደለም፣ በሚገባ ተደራጅተናል፣ ታጥቀናል፣ ተከዜ በሚፋጅ በእሳት ታጥሯል ብለዋል። ህወሓት ውጊያ በከፈተበት የመጀመሪያ ቀን ከፍተኛ አመራሮቹም በመከላከያ ተማርከዋል። እነዚህ ምርኮኞች እጅግ አስገራሚ ሚስጥርንም አውጥተዋል። በጠለምት የተማረኩ የህወሓት የጦር አመራሮቻችን ፋኖ ጋር ተስማምተናል፣ ግቡ ብለውን ያልጠበቅነው ገጠመን ያሉት በጠለምት ግንባር በቁጥጥር ስር የዋሉ የህወሓት ታጣቂ አመራሮች ወደ አማራ ክልል ሰርገው እንዲገቡ የተደረገው በበላይ አመራሮቻቸው በተሰጣቸው የሐሰት ተስፋ ቃል መሆኑንም አጋልጠዋል። ምርኮኞቹ በሰጡት መረጃ የበላይ አመራሮቻቸው በኤርትራ ካሉ የፋኖ አመራሮች ጋር ሙሉ ስምምነት ደርሰናል፣ መንገዱ ክፍት ስለሆነ በሰላም ግቡ፣ እንቅፋት የሚሆንባችሁ ካለ ግን እርምጃ ውሰዱ የሚል መመሪያ ሰጥቷቸው እንደነበረም አስታውቋል። ወደ ቀጠናው ሲገቡ ያልጠበቅነውና ያልተነገረን ገጠመን ሲሉ የገለጹት እነዚህ አመራሮች የተነገራቸው የስምምነት ወሬ ከመሬት ላይ ካለው የህዝብ ቁጣና ዝግጁነት ጋር ፍጹም የተቃረነ ሆኖ ማግኘታቸውን አረጋግጠዋል። የታጣቂ አመራሮች ቃል ህወሓት የፕሪቶሪያውን ስምምነት በመጣስ በኤርትራ ካሉ አንዳንድ የፋኖ አመራሮች ጋር ተስማምተናል የሚል ሐሰተኛ መረጃ በመፈብረክ ታጣቂውን ለወረራ እንዳሰማራው የሚያሳይ ነው። በቀጣይ መረጃችን የፈረንጆቹ 2026 ዓመት ከገባ አንድ ወር ባልሞላ ጊዜ ውስጥ የስድስት ሀገራት ከፍተኛ ዲፕሎማቶች ወደ ኢትዮጵያ መጥተዋል። ሊገባደር ጥቂት ቀናት በቀሩት የፈረንጆቹ ጥር ወራት ዛሬ አዲስ አበባ የገቡት የአሜሪካ ምክትል የውጭ
ጉዳይ ሚኒስቴር ክሪስቶፈር ላንዳውን ጨምሮ ጀርመንና ቻይና የውጭ ጉዳይ ሚኒስቴሮቻቸውን ወደ ኢትዮጵያ ልከዋል። የፈረንጆቹ አዲስ ዓመት ከገባ በኋላ ወደ ኢትዮጵያ በመምጣት ቀዳሚ የሆኑት የኦማን ምክትል ውጭ ጉዳይ ሚኒስቴር ሼክ ከሊፋ ቢን አሊ አልሃርቲን ናቸው። የኦማን ጎረቤት የሆኑት የተባበሩት አረብ ኤምሬቶች በተመሳሳይ መልኩ ምክትል የውጭ ጉዳይ ሚኒስትሮቻቸው ሼክ ሻክቡት ቢን ናህያ አልናህያ በቀናት ልዩነት ወደ አዲስ አበባ ልከው ከኢትዮጵያ ከፍተኛ ባለስልጣናት ጋር ውይይት አድርገዋል። ሁለቱ የመካከለኛው ምስራቅ ዲፕሎማቶች ወደ ኢትዮጵያ በተጓዙበት በተመሳሳይ ሳምንት የቻይናው የውጭ ጉዳይ ሚኒስቴር ዋንጊው አዲስ አበባ ነበሩ። ዋንጊው በአዲስ አበባ ቆይታቸው ከጠቅላይ ሚኒስትር አብይ አህመድ ከውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተውም ተወያይተዋል። የሩቅ ምስራቋ የቻይና ጎረቤት ጃፓን የወሩ ቀጣዩ ተረኛ ነበረች። የጃፓን ምክትል የውጭ ጉዳይ ሚኒስቴር ዴኤታ ኢኮኖሚስቱ አያኖ የንግድና የኢንቨስትመንት ልዑካን ቡድን አስከትለው ነበር ወደ አዲስ አበባ የመጡት። እንደ መካከለኛው ምስራቅና ምስራቅ እስያ ሀገራት ሁሉ አውሮፓውያኑም በዚህ ወር ወደ ኢትዮጵያ ጎራ ብለው ነበረ። ኢትዮጵያ የኖርዌይ ምክትል የውጭ ጉዳይ ሚኒስቴር አንድሪያስ ክራቪስ ካስተናገደች ከአንድ ቀን በኋላ የጀርመን የውጭ ጉዳይ ሚኒስቴር ዩሃን ተቀብላለች። በኬንያ የነበራቸው ተመሳሳይ ጉብኝት አጠናቀው ባለፈው ሳምንት ሐሙስ አዲስ አበባ የገቡት ባለፉል ከጠቅላይ ሚኒስትር አብይና ከኢትዮጵያ አቻቸው ዶክተር ጌዲዮን ጢሞቴዎስ ጋር ተገናኝተዋል። የውጭ ጉዳይ ሚኒስቴሩ ጉብኝት ዋነኛ ትኩረት ቀጠናዊ መረጋጋትና ሰላም፣ ኢኮኖሚያዊ ግንኙነቶች እንዲሁም ከባቢ አየርን በተመለከተ የሚወሰዱ እርምጃዎች እንደሆኑ በወቅቱ ተገልጿል። እንደ ጀርመን ውጭ ጉዳይ ሚኒስቴር ኬንያና ኢትዮጵያን በአፍሪካ ጉብኝታቸው ያካተቱት የአሜሪካው ምክትል የውጭ ጉዳይ ሚኒስቴር ክሪስቶፈር ላንዳው የዛሬ የኢትዮጵያ እንግዳ ናቸው። ላንዳው ወደ ኢትዮጵያ ከመምጣታቸው በፊት በግብጽ ጉብኝት ነበራቸው። የአሜሪካ ምክትል የውጭ ጉዳይ ሚኒስቴር ክሪስቶፈር ላንዳው የአሜሪካ የአፍሪካ እዝ አዛዥ ሌተናል ጀነራል ዳግፊን አንደርሰንና አምባሳደር ሃርቬን መሲንጋ በኢትዮጵያ አየር ኃይል በዓል ላይ መገኘታቸው በዝምታ የታጀበ ግን ደግሞ ድምፁ ከፍ ያለ የፖለቲካ መግለጫ ነው። አሜሪካ በአፍሪካ ቀንድ ያሏት አጋሮች በውስጣዊና ውጫዊ ቀውሶች እየተናጡ ባለበት ወቅት ኢትዮጵያ እንደ ቀጠናው መልህቅ ያላትን ሚና ዋሽንግተን በድጋሚ እያረጋገጠች መሆኑን ያሳያል። የአፍሪካ ህብረት መቀመጫና የቀጠናዊ ደህንነት መሰረት መሆኗ አሜሪካም ያለ ኢትዮጵያ ትብብር በአፍሪካ ቀንድ ያላትን ጥቅም ማስከበር እንደማትችል የተገነዘበችበት ተጨባጭ ፖለቲካ ነጸብራቅ ነው ተብሎለታል። የአየር ኃይሉ የ90 ዓመት ጉዞና የዘመነ አቅም አሜሪካ ኢትዮጵያን እንደ ተለዋዋጭ አጋር ሳይሆን እንደ ስትራቴጂካዊ ደህንነት አጋር እንድታያት ያደርጋታልም ተብሏል። በቀጣይ መረጃም የምስራቅ አፍሪካ አካባቢ በጦርነት ዝግጅት እየተናጠ ነው። የዘመኑ ጦርነት ደግሞ በዋናነት በአየር ላይ የበላይነት የሚወሰን ሲሆን ለመሆኑ ኢትዮጵያና የጎረቤቶቿ አየር ኃይሎች አቅም ሲነጻጸር በምን ደረጃ ላይ ይገኛሉ? የኢትዮጵያ አየር ኃይል 90ኛ ዓመት ክብረ በዓልን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር እንደ አውሮፓውያኑ በ2030 የኢትዮጵያ አየር ኃይልን አቅም ወደ 5ኛው ትውልድ ለማሻገር እቅድ መያዙን ተናግረዋል። 5ኛው ትውልድ ወይም 5 ጀነሬሽን ዘመነኛ የውጊያ አቅም ያላቸው ምጡቅ የጦር መሳሪያዎችን ያካትታል። በጠቅላይ ሚኒስትር አብይ አህመድ በንግግራቸው ወቅት የኢትዮጵያን አየር ኃይል አቅም የሚገኝበትን ዘመናዊ ቁመና በመግለጽ አገሪቱን ለሚገዳደሩ ኃይሎች ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ሚግ 21 ላይ የቀሩ ላሏቸው ሀገራትም ኢትዮጵያ ሉዓላዊነቷንና ጥቅሟን ለማስጠበቅ በተጠንቀቅ የሚጠባበቅ ጠንካራ አየር ኃይል እንዳላት የሚጠቁም ንግግር አድርገዋል። በቀጣይ 5 ዓመታት ውስጥም የኢትዮጵያ አየር ኃይል በዘመናዊ መሳሪያ እንዲሁም በሰው ኃይል ከ4ኛው ትውልድ ወደ 5ኛው ትውልድ እንደሚሻገርም አስረግጠው ገልጿል። የአየር ኃይል 90ኛ ዓመት በማስመልከት በተዘጋጀው የአቪዬሽን አውደ ርዕይ ላይ አየር ኃይሉ ዘመናዊ አውሮፕላኖች ጉብኝት በቅተዋል። አየር ኃይል ተቋማዊ ብቃቱን የሚያሳዩ ትዕይንቶችንም አቅርቧል። የጦርነት አዙሪት በማይቀረው የአፍሪካ ቀንድ ውስጥ ሱዳን በእርስ በርስ ጦርነት ስትታመስ፣ ደቡብ ሱዳን በውጥረት ውስጥ ትገኛለች። ከጊዜ ወደ ጊዜ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራም የጦርነት ስጋት እያንዣበበባቸው ነው። በዚህ ወቅት ኢትዮጵያና ጎረቤት ሀገራት ያላቸው የአየር ኃይል እንዴት ይነጻጸራል የሚለውን ይህ ዘገባም ይፋዊ ዓለም አቀፍ መረጃን መሰረት አድርጎ ይዳስሳል። 145 ሀገራትን በአጠቃላይ ወታደራዊ አቋማቸው ያነጻጸረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራት አየር ኃይል አቋምን ባላቸው መሳሪያና ዝግጁነት አወዳድሯል። ኢትዮጵያም ከ145 ሀገራት መካከል በወታደራዊ አቅም 47ኛ ደረጃ ላይ ተቀምጣለች። ግሎባል ፋየር ፓወር ለአገራት በሚሰጠው ይህ ኃይል ምዘና ነጥብ ላይ ለኢትዮጵያም 0.8525 ተሰጥቷል።
ተመልክቷል። እጅግ በጣም ጠንካራ ተደርጎ የሚወሰደው ነጥብ 0.00 ሲሆን በዝርዝሩ በአንደኛነት የተቀመጠችው አሜሪካ እንደ ማነጻጸሪያ ብንወስዳት ሰጣት ነጥብ 0.0741 ነው። ኢትዮጵያ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ያለች ሲሆን ያለው አጠቃላይ የአየር ኃይል አውሮፕላኖች መጠን 104 ወይም ከ145 ሀገራት 66ኛ መሆኗ ተመላክቷል። በዚህ ደረጃ መሰረት ኤርትራ 119ኛ፣ ሱዳን 66ኛ፣ ሶማሊያ 137ኛ እንዲሁም ኬንያ 84ኛ ደረጃ ላይ ተቀምጠዋል። በዚህም ከየብስ ከሚዋሰኗት ሁሉ ኢትዮጵያ የተሻለ ቁመና ላይ እንደምትገኝም ይጠቁማል። በመጨረሻም ኢትዮጵያ አሳልፋ የሰጠችው ኤርትራ ህገወጥ የሰዎች አዘዋዋሪ ኔዘርላንድ ውስጥ 20 ዓመት ተፈረደበት። ኢትዮጵያ ከ3 ዓመት በፊት ለኔዘርላንድ አሳልፋ የሰጠችው ትውልደ ኤርትራዊ ጎይቶም የተባለው ኤርትራዊ ህገወጥ የሰዎች አዘዋዋሪ በአገሪቱ ፍርድ ቤት ከፍተኛ የሆነው የ20 ዓመት እስራት ተፈርዶበታል። ጉዳዩን የተመለከተው የኔዘርላንድ ፍርድ ቤት ግለሰቡም እና ግብረ አበሮቹ ስደተኞች ላይም ጨካኝ ኃይል የተሞላበትና ስብዕናን የሚያዋርድ ድርጊቶችን ፈጽመዋል ብሏል። ፍርድ ቤቱ አማኑኤል ዋሊድ በሚል መጠሪያ የሚታወቀው የ42 ዓመቱ ትውልደ ኤርትራዊ ጎይቶም ላይ የፍርድ ውሳኔውን ያስተላለፈው ትናንት ማክሰኞ ጥር 19 ቀን 2018 ነው። ፍርድ ቤቱ የጥፋተኝነት ውሳኔውን ያስተላለፈው ግለሰቡ ሜዲትራኒያን ባህርን አቋርጠው ወደ አውሮፓ ለመግባት የሚጥሩ ስደተኞችን የሚያሰቃይና በኔዘርላንድ ከሚገኙ ቤተሰቦቻቸው ገንዘብ የሚቀበል የወንጀል ድርጅት ሲመራ እንደነበረ በማረጋገጡ ነው። ትውልደ ኤርትራዊው ከህገወጥ ሰዎች ዝውውር ጋር በተያያዘ ሲፈረድበት ይህ የመጀመሪያው አይደለም። ኢትዮጵያ ውስጥ በቀረቡበት ተያያዥ 5 ክሶች ጥፋተኛ ተብሎ 18 ዓመት እስር ተፈርዶበት ነበር። ጥቅምት 2015 ላይ ደግሞ ለኔዘርላንድ ተላልፎ ተሰጥቷል። ትውልደ ኤርትራ ኔዘርላንድ ውስጥ በነበረው ፍርድ ቤት ውስጥም በነበረው የፍርድ ሂደት ላይ ምስክሮች የጠቀሱት አደገኛ የሰዎች ዝውውር መረመሪ እሱ እንዳልሆነ በመግለጽ ተከራክሯል። ይህ የወንጀል መረብ ቡድን ስደተኞችን ከሊቢያ ወደ አውሮፓ ከዚያም ጥገኝነት ወደሚጠይቁባት ሆላንድ ወይም ኔዘርላንድ ሲያጓጉዝ የነበረ ነው። ጉዳዩን የተመለከተው ፍርድ ቤት ግን የተከሳሹን መከላከያ ውድቅ አድርጓል። ግለሰቡ በሚመራው መረብ የተጠለፉ ስደተኞች ሊቢያ በሚገኙ ካምፖች ውስጥ ታስረው መቆየታቸው እንዲሁም ለቤተሰቦቻቸው ደውለው ገንዘብ እንዲያስልኩ መገደዳቸውን ፍርድ ቤቱ ገልጿል። ወደ አውሮፓ መተላለፊያውን ገንዘብ ሲከፍል ብቻ ነበር ስደተኛው ከካምፑ እንዲወጣና ጉዞውን እንዲቀጥል የሚደረግለት ወይም የሚፈቀድለት ሲሉ አስረድተዋል። ዋና ዳኛ ረኔ ሜላርድ በተፈጸሙት ወንጀሎች ባህሪና ስፋት የተነሳ ጉዳይ በተለየ ሁኔታ እጅግ ከባድ እንደሆነ መናገራቸውን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። በአንድ በኩል የኔዘርላንድስና የአውሮፓን ኢሚግሬሽን ፖሊሲ በከፍተኛ ሁኔታ በመጣሱ፣ በሌላ በኩል ደግሞ በተለይም አንተና ግብረ አበሮች በስደተኞች ላይ በፈጸማቸው ጭካኔ የተሞላበትና ወራድ ድርጊት ሲሉ ጉዳዩን ከባድ ያደረጉትን ምክንያቶች ጠቅሰዋል። አክለውም ለተሻለ ህይወት ጥሩ ደካማና ረዳት የሌላቸው ሰዎች የሚቻለውን ያህል ገንዘብ ለመበዝበዝ ስትሉ በድርጊታችሁ ምህረት የለሽ ህሊና ቢሶችና ለሰው ልጅ ክብር ደንታ የሌላችሁ ነበራችሁ ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።